እንደዚህ አትስበክ የምትሉኝ ሰዎች እንዲህ አርገ ነው ምሰብከው። እንደዚህ አርገ ነው ምሰብከው። ማሰበኩ እንደዚህ አርገ ብትንትኑን አውጥቼ ነው ምተነብየው። ብትንትኑን አውጥቼ ነው ምሰብከው። የናዝሬቱ ኢየሱስ የአደባባይ ምስጢር ነው። እግዚአብሔር አምላክ ለሰው ልጆች ሁሉ የገለጠው ምስጢር ነው። ሄሎ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት አንዳንድ የሚከለክሉ ራዳሮቹን ተሰግባ ኢየሱስ ይሰበካል። ሞትን አሸንፎ መነሳቱ ይሰበካል። ወደ ሰማይ መሄዱ ይሰበካል። ተመልሶ መምጣቱ ይሰበካል። ይሄ ካልተሰበከ፣ ይሄ ካልተነገረ ምኑ ተሰበከ ታዲያ? ባለፈው ነግሬያችኋለሁ። እዚህ ቤት እያለን ነው ምንሰብከው። እያንኳኳን አላችሁ ወይ? እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። አንተ አሁን ሸማ የምታበራለት ዛንጥላ ገዝተ የምትሰጠው ገብርኤል ያነ ቢዚ ነው፣ እሱን ያጅባል። የናዝሬቱ ኢየሱስ ባለፈው ብቻውን ነበረ። ሲወጉት ብቻውን ነው የወጉት። ተመልሶ ሲመጣ ግን ማይ ጋድ ያለው የመላእክት ብዛት፣ ያለው የቅዱሳን ብዛት። ለእግዚአብሔር መንግስት መግቢያ በር ላይ የመላእክቶች ስም አይሰራም። ገብርኤል ስትል ሮንግ ፓስወርድ ተጠቅማል ይላል። የሃይማኖት መሪ የንስያ አባት ስትል ሮንግ ፓስወርድ ተጠቅማል። ኢየሱስ ስትል አውቆ ይከፈታል። ሃራንድ ሰው አሜን። ኢየሱስ ስትል የሰማዩ ይከፈታል። ኢየሱስ ስትል የምድሩ ይከፈታል። ኢየሱስ ስትል ሁሉ ይከፈታል። ኢየሱስ የዳዊትን መክፈቻ ይዟል። ይህንን ሲናገር እንደማትወደኝ አውቃለሁ፣ እንደምትናደድ አውቃለሁ። ምርጫ ቢኖረኝ እያሳኩ ብናገር ደስ ይለኛል። የለም እግዚአብሔር ምርጫ ያላስቀመጠውን ጉዳይ ነብዩ ከት ምርጫ ያምጣ? አንተ የምታዘው መልአክ ቢኖርማ ይሄን ያስቀስፈኛል። ገብርኤልን ልከ ይሄን ጆሮዬን አስቆርጣል። ግን የለም ላንተ የምታዘዝ እኔን የመላእክቶች ጠላት አድርጎ የሚተረጉም ስንት ሰው አለ መሰል። በመንግስተ ሰማያት መግቢያ በር ጉዳይ ያሳተፈው መልአክ የለም፣ ያሳተፈው ሶስተኛ ወገን የለም። አንተስ ለምን ታሳትፈዋለህ? እግዚአብሔር አንድ ሰው ነው የወከለው፣ እሱም የናዝሬቱ ኢየሱስ ነው። ሌላው አልተነሳም፣ ኢየሱስ ግን ተነስቷል። ሌላው አላረገም፣ ኢየሱስ ግን አርጓል። ሌላው አይመለስም፣ ኢየሱስ ግን ይመለሳል። ኢየሱስ እንደተነሳ ነው መጽሐፍ ቅዱስ የሚያወራው እንጂ ስለ ሌላ ትንሣኤ አያወራም። ብድግ ብለህ መጥተህ ማርያም እንዳልተነሳች የሚያወራውን የመጽሐፍ ቅዱስ ክፍል አሳየኝ ብትለኝ አላሳይም። ሞቶ የቀረ እኮ አይጻፍም። የሚጻፈው የተነሳውን ነው።